እስራኤል ያፈነዳችው ቦምብ ዓለምን እያመሰ ነው። Israel's official recognition of Somaliland. ድንገት ማንም ባልጠበቀበት ሁኔታ ነበር የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለሶማሌላንድ ፕሬዝዳንት አብዱልረህማን መሐመድ አብዱላሂ እንኳን ደስ አሉት። በይፍታዊነት ለዘመናት ስትሰቃይ ለኖረችው ሀገሮ ሶማሌላንድ እስራኤል ሀገሬ የሀገርነት ዕውቅና ሰጥተውታለች አይነት መልእክት ያስተላለፉት። ኔታንያሁ እንደ ቀልድ ጣል ያደረጓት ይህቺ መልእክት ግን የመካከለኛውን ምስራቅ አምሳ፣ አፍሪካን አበሳጭታ፣ ኤዥያን አዳርሳ በአሜሪካና አውሮፓ ጭምር እየተስፋፋች ያለች እሳት ወደ መሆን ተሸጋግራለች። ይህቺ 5 ደቂቃ እንኳን ስለመሙላቷ የምታጠራጥር መልእክት የለኮሰችው እሳት አሁንም ከመክሰም ይልቅ እየሰፋ እየጋለ ይበልጥ እየተቀጣጠለ የሚገኝ ሲሆን መጨረሻውስ ምን ይሆን የሚለው አሁንም አጠያያቂ ሆኗል። ባሳለፍነው ሳምንት የእስራኤሉ የውጭ ጉዳይ ሚኒስትር ጌዲዮን ሳር በሶማሌላንድ ይፋዊ ጉብኝት ማድረጋቸውን ተከትሎ ከአረብና ሙስሊም ሀገራት ታላቁ ግዘት ያስከተለ ሆኗል። በዚህ የተበሳጩ የመሰሉት አንድ የሶማሌላንድ ባለሥልጣንም ምነው በዛ፣ ኧረ በጣም አካበዳችሁ አይነት ምላሽ ለአውጋዦቻቸው አሰምተዋል። የአብዬን ወደምዬ ያሉ የመሰሉት የሶማሌላንድ የገዢው ፓርቲ ሊቀመንበር እንደ አረብም በሉት እንደ ሙስሊም ከጎናችን ልትቆሙ ሲገባ ዞር እንኳን ብላችሁ ለዘመናት ያላያችሁን አሁን እንደ ሀገር ቀና ለማለት ስንንደረደር የምታሰሙት ጩኸት ተራ ግብዝነት ከመሆን አይዘልም፣ ስትፈልጉ ገደል ልትገቡ ትችላላችሁ የሚል ቆፍጠን ያለ ምላሻቸውን ሰጥተዋል። እንዴት እስላማዊና አረባዊ የሆነችው ሶማሌላንድ ለእስላምና አረብ ደመኛ ከሆነችው እስራኤል ጋር ይህንን ግንኙነት ትመሰርታለች የሚል ደግሞ ነገሩን ይበልጥ እንዳስጮኸው ይጠቀሳል። ከአልጀዚራ ጋር ቆይታ ያደረጉት የገዢው ዋዳኒ ፓርቲ ሊቀመንበር ሐጂ ሄርሴ አሊ ሐሰን ሶማሌላንድ ለበርካታ አስርተ ዓመታት በዓለም አቀፍ ማኅበረሰብ ችላ ከተባለች በኋላ ለሕልውናዋ ዕውቅና ለማግኘት ወደ እስራኤል ለመመልከት መገደዷ ምንም ጥፋት የለበትም ሲሉም ተከራክረዋል። ሐሰን ለአልጀዚራ ሲናገሩ እኛ የምንመርጥበት ሁኔታ ላይ አይደለንም፣ ይፋዊ ዓለም አቀፍ ዕውቅና ለማግኘት እጅግ አስፈላጊ በሆነ አስገዳጅ ሁኔታ ላይ እንገኛለን ብለዋል። አክለውም የሕልውና መብታችንን ለሚያጎናጽፈን ለማንኛውም ሀገር አቀባበል ከማድረግ ውጪ ሌላ አማራጭ የለንም ብለዋል። የእስራኤል ባለሥልጣን ጉብኝት ዲፕሎማሲያዊ የእሳት ማዕበል መቀስቀሱን ተከትሎ ሶማሌላንድ እንደ ግዛቱ አካል የሚቆጥረው በሞቃዲሾ የሚገኘው የፌዴራል መንግሥቱ እርምጃውን የሉዓላዊነት ጥሰት ነው ሲል አውግዞታል። የአረብ ሊግና የእስልምና ትብብር ድርጅት ኦአይሲ እንዲሁም የመገንጠሏን እውነታ አንቀበልም የሚሉ መግለጫዎችን አውጥተዋል። ሐሰን ግን ትችቶቹን ወደ ጎን በመተው ለ34 ዓመታት ራሳችንን የቻል ሀገር ነን፣ የአረብ ሊግ ውድቅ ማድረጉ ለእኛ ምንም ግድ አይሰጠንም፣ ሲጀመር እንደ አባልነት አልተቀበሉንም፣ ከአረብ ሀገራትም ምንም አይነት ትኩረት አላገኘንም ብለዋል። ሶማሌላንድ በክልሉ ተገላ ባለችበት ወቅት ለምን ከእስራኤል ጋር ትወግናለች ተብሎ ሲጠየቁ ሐሰን ወደ ሌሎች የአረብ ሀገራት ጠቁመዋል። ከእስራኤል ጋር ግንኙነት ማደስ በሶማሌላንድ ብቻ የተገደበ አይደለም። እንደ ግብፅ፣ ቱርክ፣ ዮርዳኖስና የተባበሩት አረብ ኤሚሬትስ ያሉ በርካታ አረብና እስላማዊ ሀገራት ከእስራኤል ጋር ሰፊ ፖለቲካዊና ኢኮኖሚያዊ ግንኙነት አላቸው ሲሉም ተከራክረዋል። የቀጠናው ኃይሎች አዲሱ ጥምረት እስራኤል በቀይ ባህር ደቡባዊ መግቢያ ላይ ወታደራዊ ይዞታ እንድታገኝ ሊያደርጋት ይችላል በሚል ስጋት አድሮባቸዋል። ሶማሌላንድ እስራኤል በግዛቷ ላይ ወታደራዊ ካምፕ እንድትመሠረት ትፈቅዳለች ወይ ተብለው በተደጋጋሚ የተጠየቁት ሐሰን ጉዳዩን በግልጽ ለመናገርና ውሸት ነው ለማለት ፈቃደኛ አልሆኑም። ሐሰን እንዳሉት ዲፕሎማሲያዊ ግንኙነት ጀምረናል፣ ይህ የወታደራዊ ካምፕ ጉዳይ አሁን አልተነሳም ብለዋል። ወደፊት ሀርጌሳ እንዲህ ያለ ጥያቄ ቢቀርብላት ትቀበላለች ወይ የሚል ጫን ያለ ጥያቄ ሲጠይቁም ጥያቄውን ጊዜው ሲደርስ ጠይቁ፣ አሁን ለዚህ ጥያቄ ትክክለኛ ጊዜ አይደለም ሲሉም ምላሻቸውን አሰምተዋል። ግንኙነቱ በአሁኑ ወቅት ዲፕሎማሲያዊና ኢኮኖሚያዊ መሆኑንና ዓላማውም ዓለም አቀፍ ዕውቅናን ማረጋገጥ እንደሆነ አጽንዖት ሰጥተው ጠቅሰዋል። ውይይቱ ወደ ጋዛ ጦርነት ሲዞር ቃለ ምልልሱ እየጠነከረ ሲመጣ ጋዜጠኛው ሐሰንን በዘር ማጥፋት ወንጀል ከምትከሰስ ሀገር ጋር ግንኙነት መፍጠር ያለውን የሞራል ጥያቄ አንስቶ የ2 ሚሊዮን የተከበቡ ፍልስጤማውያንን ስቃይ እንዴት ችላ ይላሉ ሲል ጠይቋቸዋል። የዋዳኒ ፖለቲካ ፓርቲ ኃላፊ ሐጂ ሐሰን ሲመልሱም የፖለቲካ ስምምነቱን ከሃይማኖታዊ አንድምታ ለመለየት ሞክረዋል። ባሳለፍነው ጥቅምት በዩናይትድ ስቴትስ አደራዳሪነት በተደረገው ስምምነት በጋዛ ያለው ጦርነት ቆሟል ሲሉ ተናግረዋል። ይህ ንግግራቸው በዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ የተደገፈውን የቅርብ ጊዜ የተኩስ አቁም ስምምነትን የሚያመለክት ነው።
ይሁን እንጂ የተኩስ አቁም ስምምነቱ በሥራ ላይ ከዋለ በኋላ እስራኤል በመቶዎች የሚቆጠሩ ፍልስጤማውያንን በጋዛ እንደገደለች ይዘገባል። ሐጂ ሐሰን ይቀጥላሉ። እኛ ከእስራኤል ጋር የምንገናኘው በፖለቲካ ነው። ፖለቲካዊ ግንኙነትን ሃይማኖት የሚከለክለው ነገር አይደለም። ለፍልስጤም ሕዝብ ያለን አቋም ከሌሎች የአረብና የእስላማዊ ሀገራት አቋም ጋር ተመሳሳይ ነው ብለዋል። እኛ ከነዚህ ችግሮች ርቀናል። እኛ የምንፈልገው ዓለም አቀፍ ዕውቅና ነው። ቁልፉ ያ ነው ሲሉ ንግግራቸውን አጠቃለዋል። በእስራኤልና በሶማሌላንድ የተፈጠረውን ዲፕሎማሲያዊ ግንኙነት ተከትሎ የተነሳው ውዝግብ ሌሎችንም ተጽዕኖዎች እያስከተለ ይገኛል። በዚሁ ምክንያት የተፈጠረው የዲፕሎማሲያዊ ውጥረት መገለጫ ተደርጎ የተወሰደው ሌላኛው ጉዳይ በጅቡቲና በሶማሌላንድ መካከል እየተካረረ የመጣው ግንኙነት ነው። የሶማሌላንድ ባለሥልጣናት የጅቡቲ ብሔራዊ አየር መንገድ ኤር ጅቡቲ ወደ ሶማሌላንድ የሚያደርገውን በረራ ከጥር ወር ጀምሮ እንዲያቆም ከቀናት በፊት ውሳኔ አሳልፈዋል። ራሷን ነፃ መንግሥት አድርጋ ያወጀችው ሶማሌላንድ ውሳኔውን ለአየር መንገዱ ያሳወቀች ሲሆን በረራው የሚቋረጥበትን የጊዜ ገደብ አስቀምጣለች። ኤር ጅቡቲ በሐርጌሳና በጅቡቲ መካከል እንደ ዋና የአየር ትራንስፖርት ሆና በማገልገል በሳምንት ውስጥ በርካታ በረራዎችን ሲያደርጉ ቆይቷል። እስካሁን ድረስ የሶማሌላንድ ባለሥልጣናትም ሆኑ ኤር ጅቡቲ ስለተዘገበው ውሳኔ በይፋ የሰጡት አስተያየት የለም። ቢቢሲ ሶማሌ እንደገለጸው አየር መንገዱ ስለ ጉዳዩ መግለጫ ይሰጣል ተብሎ ይጠበቃል። ጅቡቲ ለእስራኤል እርምጃ ተቃውሞ ካሰሙት ሀገራት መካከል አንዷ ስትሆን ለሶማሊያ ፌዴራል መንግሥትና ለሀገሪቱ የግዛት አንድነት ያላትን ድጋፍ በድጋሚ አረጋግጣለች። ጅቡቲ በቅርቡ በግዛቷ ውስጥ የሚገኘውን የሶማሌላንድ ዲፕሎማሲያዊ ግንኙነት ጽሕፈት ቤት እንዲዘጋ ማድረጓም ይታወሳል። ይህም ታዲያ ለእስራኤል ውሳኔ ያላትን ተቃውሞና ከሞቃዲሾ ጎን መቆሟን መሰለፏን የሚያሳይ ምልክት ተደርጎም ተወስዷል። የኤር ጅቡቲ በረራዎች መታገድ ከተረጋገጠ በሶማሌላንድና በጅቡቲ መካከል ያለው ግንኙነት ይበልጥ እንዲሻክር የሚያደርግ ሲሆን ይህም በሁለቱ ጎረቤቶች መካከል ያለውን ጉዞ፣ ንግድ እና የሕዝብ ለሕዝብ ግንኙነት ሊጎዳ ይችላል። እነዚህ ከሰሞኑ የተስተዋሉ ዲፕሎማሲያዊ ጦርነቶች በእስራኤልና ሶማሌላንድ ግንኙነቶችና እስራኤል ለሶማሌላንድ በሰጠችው ዕውቅና ምክንያት የተሰነዘሩ ጅማሬ መሆናቸውን የሚጠቅሱ የዲፕሎማሲ አዋቂዎች የዚህ ውጥረት መጨረሻም አሳሳቢ እንደሆነ ከመናገር አልተቆጠቡም። በዛሬው የሳሎን ዓለም ትንታኔያችን ይህንን ጉዳይ በተን ዘርዘር አድርገን የምናይ ሲሆን የእስራኤል ለሶማሌላንድ ዕውቅና መስጠት ዓለምን ለምን የዚህ ያህል እንዲጮህ አደረገው? ሶማሌላንድስ ከሌላው በተለየ በምን ጥፋቷ ነው የሀገርነት ክብር የተነፈጋት? ምንም ጥፋት የሌለበትና ከቁጥጥር ውጪ በሆነው የዕውቅና ጉዳይ መከራውን እያየ ያለው የሶማሌላንድ ሕዝብስ በኢኮኖሚም ሆነ ማህበራዊ ጉዳዮች ላይ እንዲሰቃይ ለምን ይፈረድበታል? ዓለም አቀፍ የተባለው መርህስ ለሶማሌላንድ ፍትሃዊ ወይንም ኢፍትሃዊ የሚለውንና በመጨረሻም የሶማሌላንድ ሕዝብ ስቃይ በሚገባ የተረዳና ህመማቸው ህመሙ የሆነ ሌላኛው ዕውቅና ሰጪስ እነማን ይሆናሉ የሚለውንና ተያያዥ ጉዳዮች የምናይ ይሆናል። ላለፉት 30 ዓመታት በስልጣን ላይ የቆየው የኔታንያሁ አስተዳደር የእስራኤልን ጉዳይ ከድጡ ወደ ማጡ ማድረጉን አሁንም ቀጥሎበታል እየተባለ ነው። እንደ አውሮፓውያን አቆጣጠር በ1948 ሕያው ሀገር የሆነችው እስራኤል እንደ ሀገር ከተመሰረተች ጀምሮ ብዙ ፈተናዎች፣ ብዙ ተቃውሞዎችንም እያስተናገደች ነው። 78ኛ ዓመቱን የያዘው የእስራኤል ሀገርነት የተፈተነበት የጦርነት እሳትም ቀላል አይደለም። በምስረቷ ማግስት ከገባችበት የአረብ የእስራኤል ጦርነት ጀምሮ የስድስቱ ቀን፣ የሊባኖስ፣ የጋዛ የተባሉ ጦርነቶች ስታስተናግድ ቆይታለች። የእስራኤል ታሪክ በቀጥታ ጦርነቶች ብቻ ሳይሆን በእጅ አዙር ጦርነቶችም የታጀበ ነው። በሊባኖስ ሂዝቦላ፣ በፍልስጤም ሐማስ፣ አሁን ደግሞ በቅርቡ በየመን ሐውቲ የተባሉ ኢራን መራሽ ቡድኖች ከእስራኤል ጋር በሚያደርጉት ኢመደበኛ ውጊያዎች ለእስራኤል ሰላም የጎን ውጋቶች ሆኖባታል። የእስራኤል ፈተና ይህ ብቻ አይደለም። 100 ዓመት ለመሙላት ጥቂት የቀሩት ሀገርነቷ ራሱ ዛሬ ድረስ አጨቃጫቂ ነው። በመንግስታቱ ጽሕፈት ቤት ብዙ ተቃውሞ በማስነሳት የሚጠቀሰው ጉዳይ አሁንም የእስራኤል ሉዓላዊ ሀገር የመሆን ጉዳይ ነው። ታዲያ ይህ ሁሉ ሲታይ ከሷ በጣም ዘግይተው ወደ ሀገርነት የተቀየሩ ግዛቶች ሰላማቸው መከበሩ፣ ዕውቅናቸው ጥያቄ ውስጥ አለመግባቱ ሲታይ አይ እስራኤል ምነው እንዲህ መከራሽን አበዛው የሚያስብለም ነው። ሁሌም
በአተካራ ሁሌም በጭቅጭቅና ጦርነት የታጀበው የእስራኤል ጉዳይ በኔታንያሁ አስተዳደር የሚገጥመው ፈተና ደግሞ ከሁሉ የባሰ እንደሆነ ብዙዎች ይናገሩለታል። ከሁሉም ባለፉት 2 ዓመታት በኔታንያሁ አስተዳደር ከፍልስጤም ጋር በተፈጠረው ሁኔታ ዓለምን ይበልጥ አስቆጥቷል። በእንቅርት ላይ ጆሮ ደግፍ እንዲሉ ማንም ያልደፈረውን እስላማዊ ወአረባዊ እንደሆነች ለሚነገርላት የሶማሌላንድ ግዛት የኔታንያሁ አስተዳደር ዕውቅና ሰጥቷል። በዚህ አዲስ አጀንዳ ብቅ ያለችው እስራኤል ደምሽን መራራ ያደርገው በሚል መለኮታዊ እርግማን ይሁን ወይንም እሷ የነካችው ሁሉ መጨረሻው ምን ያምር ከሚል ስጋት የአውጋዦቿን መብዛት የደመኞቿን ግለትና ንዴት ያሳየ ጉዳይ አድርጎታል። የራሷን ነፃ ሀገርን በማወጅ ለ30 ዓመታት ያስቆጠረችው ሶማሌላንድ ከእስራኤል በመጣው ዕውቅና ምክንያት ከላይም ከታችም በሳት እንደሚለበለብ ዳቦ ሆናለች። የሀገርነት እኩያዋ ኤርትራ ወይንም ታናሽ የሆነችው ደቡብ ሱዳን ሙሉ የሀገርነት ክብርን በመጎናጸፍ እናም በአደባባዩ በሚደረጉ መድረኮች በሀገርነት ሙሉ ኩራታቸውን ቢቀርቡም ምስኪኗ ሶማሌላንድ ግን ለዚህ ጸጋ የታደለች አልሆነችም ነበር። ከሰሞኑ ለዚህች ሶማሌላንድ በሰጠችው የሀገርነት ክብር ነበር እስራኤል ዓይንሽ ላፈ ሲል ዓለሙላ ያደመባት። የእስራኤል የሆነ ሁሉ የተወገዘው ይሁን በሚል መርሃቸው የሚታወቁ ሀገራትም ሆኑ ተቋማት የኔታንያሁ እርምጃን ሲያወግዙ መስማት ብዙም ባይገርምም ከዚህ በተቃረነ መልኩ በሶማሌላንድ ዕውቅና እስራኤልን ሲኮንኑ የተሰሙ ሌሎች ሀገራት እና ተቋማት ግን ምነው ነገሩን ይህን ያህል አስጮሁት የሚያስብል ነው። በዚህች ሶማሌላንድ ጉዳይ ከዓመት በፊት ውግዘትን የተከናነበችው የኛዋ ኢትዮጵያ መሆኗ ይታወቃል። ቢሆንም ግን በኢትዮጵያ ላይ ተነሳ የተባለው ቁጣ ይህን ያህል ያልከረረና ግድ የለም በንግግር ብትፈቱት ይሻላል ከሚል የዘለለ አልነበረም። ሶማሊያ ያው ሶማሊያ በመሆኗ ኢትዮጵያ ደረሰችብኝ ላለችው በደል እሪ ማለቷ የሚጠበቅ ተገቢም ነበር። የግብፅና የኤርትራ ጉዳይም ይታወቃል። የኢትዮጵያ በተባለ ጉዳይ ሁሉ ዓይናቸው ደም ስለሚለብስ ውግዘትና ተቃውሞ ማሰማታቸው የሚጠበቅ ሐቅ ነው። ከዛ በተረፈ ዓለም አቀፍ መርህ ይከበር፣ ነገሩን በሰላም ፍቱት ከማለት በዘለለ ደግሞ ይህን ያህል ውግዘትም ተቃውሞም እንዳልገጠማት ይታወቃል። ምናልባት ሀገሪቱ ኢትዮጵያ ስለሆነች ይሆናል። የእስራኤል ግን በጣም የተለየ ሆኗል። ከኑግ የተገኘሽ ሰሊጥ እንዲሉ ይህ ዓለም አቀፍ ዲፕሎማሲያዊ በትር ለምስኪኗ ሶማሌላንድም የተረፈ ሆኗል። ቤንያሚን ኔታንያሁ ነገሩን ቀለል አድርገው የእጅ ስልካቸውን በማስጮህ በተቃራኒ ወገን ላሉት ፕሬዚዳንት አብዱራህማን መሐመድ ሃሎ እንኳን ደስ አሎት፣ በንግግራችን መሠረት ለሀገሩ ዕውቅና የሚሰጠውን ስምምነት እየፈረምኩ እገኛለሁ ሲሉ ነበር ያበሰሯቸው።